ብዙዎችን ጠይቄ ነበር ወደ አንተ ለመምጣት ሳስብ ለሰርጸ ሙዚቃና ዘፈን የተለያዩ ናቸው ለይቶ ይገልጻቸዋል ሚለው ይነሳል። እንዲያውም በጣም ትኩረት በተሰጠው መልኩ ከኃጢአት ጋር የሚያያዘውን ነገር ሰርጸ በደንብ ያብራራዋል ብለው ያነሱልኛል። እነዚህን ሁለቱን እንዴት ትገልጽልኛለህ? ጥሩ ጥያቄ ነው። እንደውም በዘመናችን ሙዚቃ ትልቅ ፈተና ውስጥ ነው ያለው ብዬም ስለማስብ እውነት ሙዚቃ ነው ፈተና ውስጥ የገባው ወይስ ዘፈን የሚባል ባህል ነው ሙዚቃ ውስጥ የገባው የሚል ጥያቄ ለራሴ መጠይቅ ነበር። ምክንያቱም ዘፈን የሙዚቃ አንድ ንዑስ የሆነ ክፍል ውስጥ የሚገኝ የውስጥ ንዑስ ቤት ነው እንጂ ሙዚቃን ራሷን አያክልም። ሙዚቃ የምንለው በዚህ በዩኒቨርስ ውስጥ ተዋህዶ የምናየውን በቀመር ኢንፊኒቲ የሆነ የቅማሬ ዘይቤ ነው፣ ዲሲፕሊን ነው፣ ሳይንስ ነው፣ አርት ነው ሚውዚክ የምንለው። ከዛም በላይ ነው። ምናልባት ትንሽ ወደ አሪስቶትል አስተሳሰብ ወይም ወደ ፕሌቶ ወደ አስቀመጠው ዴፊኒሽኖች ከሄድን የዚችን ዓለም ኢንኮምፕሊት ፓርት የሚያሟላ ወይም ኮምፕሊመንት ነው። አርት ኮምፕሊመንትስ ኔቸር ይላሉና ሚውዚክ ስፔሻሊ ኮምፕሊመንትስ ዘ ኔቸር። ይችን ውብ የምንላትን ልጅ እሷ ካላት ተፈጥሮ በላይ የምንገልጽበት ነው። እንደውም ጉድለቷንም ኮምፕሊመንት እናደርገዋለን። የልጅቷን ውበት ስንገልጽ ምናልባት የመለኮትንም ጥበብ በመጨረሻው ረቂቅ ደረጃ የምንገልጽበት ነው ሙዚቃ። ከዛ ድምጾቹ በረቂቅ የፊዚክስ ጥበብ ነው የሚሰሩት። ሙዚቃን ትልቅ ያደረጋት ሙዚቃ ብቻ መሆኑ አይደለም፣ ብዙ ጥበብ አንድ ላይ አብሮ መኖሩ ነው። ለምሳሌ የፒያኖን ድምጽ ፒያኒስቱ እንደፈለገ ይጫወተው እንጂ የፒያኒስቱ ስራ አይደለም። ፒያኖ የፊዚክስ ሊቁ ስራ ነው። መሰንቆን እንደዚህ የሚጫወቱት አዝማሪዎች ምናልባት እነሱ አይደሉም የሰሩት፣ በዚህ የተራቀቀ ሌላ የዕደ ጥበብ ባለሙያ ነው የሰራው። ስለዚህ የሂውመን ሶል ከሚፈልጋቸው ድንቅ ነገሮች ብቻችንን ስንሆን ስሜታችንን የመጨረሻው ጥግ ሊያደርስልን ከሚችሉ ነገሮች አንዱ ሙዚቃ ነው። ዘፈን እያልኩ አይደለም። ሙዚቃ የሌለበት ህይወት የለንም። ለምሳሌ ከቤተ አምልኮ ስርዓቶች ውስጥ 90% የሚሆነውን የሚሸፍነው ዜማዊ የሆነው ፕራክቲስ ነው። ስብከቱ ግፋቢል ከ20 እስከ 30% ቢይዝ ነው እንጂ ለስብከት ብለን አንሄድም። 3 ሰዓት በቅዳሴ ጠዋት ካሳለፍን በኋላ 45-50 ደቂቃ የሚሆን ስብከት ነው ሰምተን የምንመጣው። አብዛኛው ምንድነው? ወደ መሐሌቱ ከሄድክ እንደዛ ነው። በእስልምናውም እንደዛው ይመስለኛል። በቻይኒና በቡዲስት በኮንፊሽየስ እምነቶች በዚህ በመካከለኛው ምስራቅ እንደውም ጭራሽ ሙዚቃው ነው የበለጠውን ቦታ የሚይዘውና ምን ያህል ቦታ እንደያዘ ላይፋችን ውስጥ ይኸው ስልኮቻችንን በሙዚቃ ነው የምንሞላው። ይሄን ህይወታችንን የከበበውን ነገር ብታይ ኮምፒውተራችንን ስንከፍት ስንዘጋ ሁሉ ነገር ሚውዚካል ግንኙነት ያለው ነው። ስለዚህ ሳውንድ ሴንስ ያደርጋል ነፍሳችን፣ ስጋችን ብቻ አይደለም። ይሄንን ነገር በአንድ ዘፈን በሚባል ባህላዊ ፕራክቲስ ዘፈን በሚባል ሰልፍ ኤክስፕሬሽን ልንበርዘው አይገባም። ዘፈን ሙዚቃን አያክልም። የሙዚቃ ግን ልጅ መሆን ይችላል። ይሄ ሰብሴት ሁሉ የፕሮፐር ሰብሴቱ አባል ሊሆን ይችላል፣ ግን ፕሮፐር ሰብሴቱን ያክላል የሚባል አይመስለኝም። አንተ ሂሳብ ሊቅ ነህ እና ህገኛ ንዑስ ስብስብ የምትለውና ንዑስ ስብስቡ ሄዶ እዛ ውስጥ ይጠቃለላል አይባልም። ስለዚህ ሙዚቃ ትበልጠዋለች ዘፈንን። ረቂቅ ሳይንስነቷ ይጠፋና ዝም ብለን ተራ ሱፐርፊሻል የሆኑ ገለጻዎች ሁሉ የዘፈን አካላት ሆነው ይመጣሉ። ስለዚህ ለዚህ ተብሎ ፖፕ የሚባል አርት ይፈጠራል። ፖፕ አርት ማለት ህዝብ የሚፈልገው አርት ማለት ነው። ለሰርጉ ሊሆን ይችላል፣ ለናይት ክለብ ጨዋታው ሊሆን ይችላል፣ ለፈለከው እንቅስቃሴ ዘፈን ትፈልጋለህ። በዚህ ጊዜ እንግዲህ ለዩቲሊቲ for the purpose of utility ለጥቅም ሲባል ብቻ የሚሰራ ሙዚቃ ይወጣል። ይሄ እንግዲህ ትብላው ብሬን ምናምን እያሉ የሚጨፍሩትን ልጆች ያጠቃልላል። ይሄ በህይወታችን ውስጥ ትርጉም ያላቸው ስራዎች አይደሉም። ሙዚቃን ከማርከስ ከማቅለል በስተቀር ከባልከው ሽሜ ማን ያገለግላል? ህብረተሰቡ እንኳን የገነባውን የሞራል ቫልዩ ሲንዱት ታገኛቸዋለህ።
ስለ ውሽማ እኔ ብነግርህ በቃል እንዴ ምን ማለት ነው? ተክሊልና ኒካ በመሰረተ ሶሳይቲ ውስጥ እንዴት አንተ ስለ ውሽማ ታወራለህ ትለኛለህ በንግግር። በዘፈን ግን አመጣልሃለሁ ከፈለክ፣ አንተም አትናገረኝም። ለምን? ፕሌቶ ጨርሶታል። ሚውዚክ ሪዝኒንግን ብሬክ ታረጋለች። የሰው ልጅን ምክንያታዊነት ትጥሰዋለች። በዜማ ኃይሏ ምክንያት አለሳልሳ ተወጋሃለች፣ ታስገባባሃለች ያን መጥፎ መልእክቷን። ስለዚህ ከባል ከውሽሜ ማን ያገለግላል? ማገልገሉንማ ባል ያገለግላል። አጥር ዘሎ ሲሄድ ውሽሜ ደስ ይላል የሚል ዘፈን ትዘፍናል። አሁን ፈገግ ብሎ ነው ሰዎች የሚያልፉት ይህን ዜማ። አስናቀች ወርቁ እግዚአብሔር ይመስገን አልጋው ስራ አልፈታም አልተገኘም እንጂ እንዳንተ ያለ መልካም ትላለች። ይሄ ፍጹም እስቲ ይኸው በአንዲት ሴት ልጅ ፐርሶና ውስጥ ሳለው፣ በአንዲት ኢትዮጵያዊት ሴት ፐርሶና ውስጥ ሳለውና አልተገኘም እንጂ እንዳንተ ያለ መልካም ማለት በቃ በየቀኑ ዝሙታዊ ፕራክቲስ አለ፣ ግን ደስታው ያው አንተ ጋር ነው ሚል ነው የሚነግረን። ወንድ ማበላለጥ እንጂ እንግዲህ ሴትዮዋ ምን አይነት ባህሪ ውስጥ ይሄ የዚህ ዘፈን ገጸ ባህሪ ተደርጋ የተሳለችው አስናቀችን እያልኩ አይደለም። ገጣሚው የሳላት ዴሞንስትሬሽን ግን ምን እያሳየን ነው? ምን ፖርትሬ ነው እየሳለልን ያለው? ስዕሉ ግልጽ ነው። ስለዚህ ለዚህ ቬኑ እንድትሆን አልፈቅድም ሙዚቃን። ስለዚህ እከራከራለሁ። ዘፈን በሚዘፍናት ሰውዬ ማንነት፣ በሚዘፈንበት ሰዓት፣ በሚዘፈንለት ምክንያት እና በሚዘፈንለት ህብረተሰብና ቦታ ምክንያት ጽድቅም ኃጢአትም ልትሆን ትችላለች የሚል አቋም አለኝ። ይሄም ማለት ምን ማለት ነው? ኢንቴንሽንህ፣ የአርቲስቱ ኢንቴንሽን ሙዚቃው እንዲተርምን ያደርጋል ማለት ነው። ይሄን በቀላል ምሳሌ ብናየው ቢላዋ ባንተ ሞቲቭ የሚንቀሳቀስ ኢንስትሩመንት ነው። ሞቲቭህ ወይም ፍላጎትህ፣ ኢንቴንሽንህ ሽንኩርት የመክተፍ ከሆነ ይከትፍልሃል። አይ የለም እገሌ ሊያጠቃኝ ስለመጣ በዚህ ወጋዋለሁ ብለህ ሄደህ በቢላዋው መውጋት ከፈለክም ተወጋበታለህ። እዚህ ውስጥ ቢላዋ የሚባለው ኢንስትሩመንት ሰው የመግደልና ሽንኩርት የመክተፍ ፋንክሽን ቢሰጠውም አንተ እየመራኸው እንጂ ራሱ ሄዶ ምንም ሊያረጋ አይችልም። አንተ ከፈቀድክ ሽንኩርት ትከትፍበታለህ፣ አንተው ከፈቀድክ ሰው ተወጋበታለህ። እስቲ የቢላዋውን ጥፋት ንገረኝ ከሰውየው ከራሱ በስተቀር። ስለዚህ ሚውዚክ የሚባለው ነገር እንደ ቋንቋ ነው። አሁን ይሄ እኔ የምናገርበት አንደበት ቋንቋ ነው። ይሄንኑ ቋንቋ ለአንተ ይሄን በማስረዳት ፋንታ እዚህ ሜዳው ላይ ወጥቼ ከሰዎች ጋር ልሰዳደብበት እችላለሁ። ቋንቋው ነው ጥፋቱ ወይስ የኔ የቋንቋ አጠቃቀም ነው ጥፋቱ እና ኢንቴንሽኔ? እኔ እንደዚህ ነው ሙዚቃን ማያት። ስለዚህ መመርመር ያለብን ሙዚቃ የምትባለዋ ነገር አትረባም ብሎ ቅርጫት ውስጥ መወርወር አለ አይደለም። ሙዚቃ ውስጥ ሞራል አለ ወይ? ግብረ ገባ አለ ወይ? ስርዓት፣ ስልት፣ ወግ ወጥቶለታል ወይ? የህብረተሰቡን ወግ ያከብራል ወይ? ዘፈን የምንለው ባህል እዚህ ላይ ጥያቄ አለኝ። ስለዚህ ዘፈናችንን በሞራላችን እንየው፣ በስነ ምግባር በግብረ ገብ እይታችን እንየው የሚል ጥልቅ እይታ አለኝ። ይሄን አደረግን ማለት ዘፈን ኃጢአት ነው ለሚሉን የሃይማኖት ሰዎች መልስ አገኘንለት ማለት ነው። ዘፈን ለምን ኃጢአት አሉት? እኔ አይደለምን ብዬ ልከራከር ወኔው ያንሰኛል። ለምን 10 ዘፈን ማቅረብ አልችልም ከኃጢአት ውጪ የሆነ ስለምቸገር። ስለዚህ ይሄን ሰርተው ማሳየት ያለባቸው በጎ ሐሳብ ያላቸው ሰዎች ናቸው። ተማር ልጄን እዚህ ውስጥ ከኃጢአት ነው ልትለኝ አትችልም። መኖርህን ሌሎች ይሻሉ ይፈልጋሉ፣ በህይወት እስካለህ ድረስ ይበረታሉ። ያንተ መኖር ለኔ ነው ያንተም ለኔ፣ በህይወት እስካለህ ድረስ ቁም ከጎኔ የሚላል የነዘሪቱ ከበደ ሙዚቃ። ነገን ላየው እጓጓለሁ፣ በልሂድ ዛሬ ነቅቻለሁ ይላል ኢዮብ መኮንን። እነዚህን ዘፈኖች ሰብስበህ መቼስ እዛ ኃጢአት መደብ ውስጥ ልትመድባቸው አትችልም። ሁሉም ቢተባበር የጥላሁንን ፍቅር ከኛ እንዳይለየን እነዚህን ሰብስበህ ምን ልትላቸው? እንደው ከነትብላው ብሬ ጋር ልታሰልፋቸው ነው? አይሆንም አይደለ? ስለዚህ በጎም መጥፎም ሊያረጉ የሚችሉ ሰዎች እንዳሉ እዚህ ውስጥ እንድንገነዘብ ስለመፈልግ በዚህ ዘመን በተለይ ስለ ሞራል ካላወራን ሌላ ምንም ነገር የቀረን አይመስለኝም። ሁሉም ቫልዩአችን ተሰብሮ አልቋል። እንደው አትሊስት ያለችንን ግብረ ገብ የምትባለውን ባህል እነዚህ ሁለት ትልልቅ ስትሮንግ ሃይማኖቶች ያቆዩልን እስልምናውና ክርስትናው የገነቡልን እንኳን ባህል ይዘን ብንቆይ ሰው ሆነን እንቀጥላለን።
ሰብአዊነት እኔ በቁሳዊ ሀብት ብቻ የቆመ አይመስለኝም። በመንፈሳዊና ህብራዊ በሆነ መልክ ውስጥ የሚገለጽ ነው። ሰውም ከወደ ጭንቅላቱ አካባቢ ነው ትልቅነቱ እንጂ በአካል እነ በሬ እነ ላም በጣም ይበልጡታል በግዝፈት። ይሄን ዓለም የሚያስተዳድረው በሞራል ልዕልናው ነው፣ በክሬቲቪቲ እና በሚሰጠው ቁም ነገር ነው። እንደ እንስሳት ልፈንጭ ቢል ይችን ዓለም አይገዛም። እነሱ ናቸው ሰርቫይቭ የሚያደርጉት እሱን እየበሉ እና አንበሳ እየበሉት እነሱ ሰርቫይቭ የሚያደርጉት። የሚታደን እንስሳ ነበር የሚሆነው የሰው ልጅ በጭንቅላት ስለበለጣቸው እና አንበሳ ቦታቸውን ለይተዋል። ዛሬ ዓለምን እሱ ኮንትሮል እንዲያደርግ ሆኗል። አሁን ግን በራሱ የሰውነት ፍላጎት ላይ መሰልጠን አቅቶት የፍላጎቱ ተገዥ፣ ፍላጎቱን መግራት የቻለው ፍጥረት ተመልሶ የፍላጎቱ ተገዥ ሆኖ እናገኘዋለንና ይሄንን ከሚያራግቡ ጥበቦች አንዷ ሙዚቃ ከሆነች በአፍንጫዬ ትውጣ እስከ ማለት ደርሳለሁ። ይሄ ግን እንዳልሆነች አውቃለሁ፣ በሰው ኢንቴንሽን እንጂ ሙዚቃ እንደዚህ እንዳልሆነች አውቃለሁ። በሞዛርት ሲምፎኒ ውስጥ ምን ኃጢአት ልፈልገህ ልታገኝ ነው? ምንም አታገኝ። በድምፅ ርቀት ውስጥ የሰራው በፕሮፌሰር አሸናፊ ከበደ ባለዋሽንቱ እረኛ ውስጥ ምን ኃጢአት ልታገኝ ነው? ፈልገህ አታገኝ። ሙዚቃው ብቻውን የሰዎቹን ህይወት እያልኩ አይደለም፣ የሰሪዎቹ ሙዚቃው ምንም ሊላ አይችልም። እንደ ስዕሉ ነው፣ እንደ ቲያትሩ ነው።